አራት የሰይጣን ኢላማዎች ያውቁ ኖረዋል። ሰይጣን ኢዮብን ያጠቃው በአራት የተወሰኑ የሕይወት ዘርፎች ላይ ነበር። ዛሬም ቢሆን ያንኑ ስልት እየተጠቀመ ይገኛል። ይህ ዝም ብሎ የመጣ መከራ አይደለም፣ ስልታዊ ውጊያ እንጂ። በኢዮብ መጽሐፍ ውስጥ ጠላት በጭፍን አልተዋጋም። ጥቃቱ የታቀደና ኢላማውን የጠበቀ ነበር። ዛሬም በዘመናዊው ሕይወት ውስጥ ብንመለከት እነዚሁኑ አራት ኢላማዎች ሲጠቁ እናያለን። አንደኛ የሰይጣን ኢላማ ልጆች። መጽሐፍ ቅዱስ ኢዮብ 10 ልጆች እንደነበሩት ይነግረናል። 7 ወንዶችና 3 ሴቶች። ልጆቹ በአንድ ላይ እየተደሰቱ ሳለ በድንገት ጽኑ ንፋስ ቤቱን መታው፣ ቤቱም በላያቸው ላይ ወደቀ፣ ሁሉም ሞቱ ይላል። ለምን ሰይጣን መጀመሪያ ልጆቹ አጠቃ? ምክንያቱም ልጆች የወደፊት ተስፋ ናቸው። የትውልድ ቀጣይነት የርስት ወራሾች ናቸው። የወደፊት ተስፋ ከፈረሰ ተስፋ መቁረጥ ይነግሣል። ጠላት አንድ ትልቅ ምስጢር ያውቃል። ልጆቹን ማናወጥ ከቻለ ልብን መስበር እንደሚችል ያውቃል። ዛሬ የልጆች ጥቃት እንደ ኢዮብ ልጆች በቤት በማፍረስ ላይ ሆን ይችላል። ነገር ግን በጥቃት መልክ የሚመጣው እንዲህ ነው። ግራ መጋባትና ጭንቀት፣ የዲጂታል ሱስ፣ በሥነ ምግባር መውደቅ፣ የማንነት ቀውስ በመሳሰሉ ልጆቻችን ላይ ተጽዕኖ በማምጣት ሕይወታቸውን ከእግዚአብሔር እንዲርቁ በማድረግ በማናወጥ ላይ በዚህ ሰዓት ላይ ሲሠራ ይገኛል። ወላጆች ልጆቻቸውን ከቁጥጥር ውጭ ሲሆኑ አቅም እንደሌላቸው ይሰማቸዋል። የአካላቸውን ደህንነት መጠበቅ ትችል ይሆናል፣ ግን አእምሯቸውን መጠበቅ አትችልም። ለትምህርታቸው መክፈል ትችል ይሆናል፣ ግን ነፍሳቸውን መጠበቅ አትችልም። ኢዮብ ብዙ ወላጆች የሚረሱትን ነገር ተረድቶ ነበር። ለልጆቹ በየቀኑ ይጸልይ ነበር። በመካከላቸው መንፈሳዊ ከለላ ይገነባ ነበር። የመጀመሪያው ጥቃት ዝም ብሎ የመጣ ሳይሆን ትውልድን ለመቁረጥ የታለመ ነበር። ሁለተኛ የሰይጣን ኢላማ ሀብትና ሥራ። ኢዮብ ስለ ልጆቹ ሞት ሰምቶ ሳይጨርስ ሌላ መልእክተኛ መጣ። በሬዎች ተዘረፉ፣ በጎች በእሳት ተቃጠሉ፣ ግመሎች ተወሰዱ፣ አገልጋዮችም ተገደሉ አለው። በአንድ ቀን ውስጥ በምሥራቅ ካሉ ሰዎች ሁሉ ታላቅ የነበረው ሰው ደኸየ። ለምን ሀብት ላጠቃ? ምክንያቱም ገንዘብ ለሰው ልጅ የደህንነት ስሜት ወይም ሴኪሪቲ ይሰጣል። ፋይናንስ ሲናወጥ ፍርሃት ድምፅን ከፍ አድርጎ ይጮኻል። ዛሬ ይህ ጥቃት የሚመጣው በሥራ መቀነስ፣ በኢኮኖሚ ቀውስ፣ በዋጋ ግሽበትና በሥራ አለመረጋጋት ነው። ሰይጣን አንድ ነገር ይረዳል። ማንነትህን ከገቢ ጋር ከተሳሰረ ገቢን ስታጣ ማንነትህ የፈረሰ ይመስልሃል። ነገር ግን ኢዮብ ዘመናዊውን አስተሳሰብ የሚገዳደር ንግግር ተናገረ። እግዚአብሔር ሰጠ፣ እግዚአብሔርም ነሣ፣ የእግዚአብሔር ስም የተባረከ ይሁን። ኢዮብ ያመለከው ስለ ነበረው ሀብት ሳይሆን እግዚአብሔር ለምስጋና የሚገባው አምላክ ስለሆነ ሥራ የገቢ ምንጭ አይደለም፣ እግዚአብሔር ነው እንጂ። ሦስተኛ የሰይጣን ኢላማ ጤና። ከዚህ ሰይጣን እንደገና ፈቃድ ጠየቀ። ሥጋውን ንካ አለው። ከእግር ጥፍር እስከ ራስ ፀጉር ክፉ ቁስል ወጣበት። በአመድ ላይ ተቀመጠ፣ ቁስሉንም በሸክላ ገል ይፍቅ ነበር ይላል። የገንዘብ ማጣት ውጫዊ ነው። የጤና መታወክ ግን ውስጣዊ ስቃይ ነው። ሰውነትህ ሲታመም እንቅልፍ ይጠፋል፣ ብርታት ይከስማል፣ ተስፋ ይርጋል። ዛሬ የጤና ጥቃት በካንሰር፣ በጭንቀትና በተለያዩ ህመሞች ይመጣል። ስቃይ የሰውን እምነት ይፈትናል። ጠንካራ ስትሆን አምናለሁ ማለት ቀላል ነው። ደካማ ስትሆን ግን ይከብዳል። ነገር ግን ኢዮብ ከእግዚአብሔር እጅ መልካምን ተቀበል፣ ክፉውንስ አንቀበልምን አለ። ይህ የበሰለ እምነት ነው። አራተኛ የሰይጣን ኢላማ ትዳር። ልጆች፣ ሀብትና ጤና ከተመቱ በኋላ ረቂቅ ጥቃት መጣ። ሚስቱ እንዲህ አለች፣ አሁንም ቅንነትህ ይዝሃልን? እግዚአብሔርን ስደብና ሙት። አንድ ነገር ማስተዋል አለብን። የኢዮብ ሚስት እያዘነች ነበር። ልጆቿ አጥታለች፣ ሀብቷን አጥታለች፣ ባሏ ሲሰቃይ ታያለች። ሰይጣን ብዙ ጊዜ በቅርብ ባሉ ሰዎች ተስፋ መቁረጥ ንግግር
ሊያጠቃህ ይችላል። ምክንያቱም የቅርብ ሰው የሚናገረው መጥፎ ንግግር በጥልቀት ይጎዳል። የቤት ውስጥ አንድነት ሲናወጥ መንፈሳዊ ጥንካሬ ይደክማል። ነገር ግን ኢዮብ ቅንነቱን ጠበቀ። መጽሐፍ ቅዱስ በዚህ ሁሉ ኢዮብ በከንፈሩ አልበደለም ይላል። ዋናው የሰይጣን ኢላማ ሚስጥሩ እዚህ ጋር ነው። ሰይጣን የፈለገው የኢዮብን ንብረት አልነበረም፣ የፈለገው እውነቱን ነበር። ኢዮብ እግዚአብሔር መልካም አይደለም እንዲል ፈልጎ ነበር። አምልኮውን እንዲተው ፈለገ። ምክንያቱም አምልኮ ማለት መገዛትና መታመን ነው። አምልኮ ከፈረሰ ሁሉም ይፈርሳል። ኢዮብ ግን ሁሉም ነገር ሲወሰድ እንኳ በእምነት ጸንቶ ሊቆም እንደሚችል አሳየ። በዚህ ታሪክ ውስጥ አንድ ትልቅ ተስፋ አለ። ሰይጣን ኢዮብን ለመንካት መጀመሪያ ፈቃድ ማግኘት ነበረበት። ጥቃቱ ወሰን ነበረው። ይህ ማለት አንተም የምታልፍበት ፈተና ወሰን አለው ማለት ነው። ጠላት ይጮህ ይሆናል እንጂ የበላይ ገዢ አይደለም፣ እግዚአብሔር እንጂ። የኢዮብ ታሪክ መጨረሻው ኪሳራ ሳይሆን መታደስ ወይም ደግሞ ሪስቶሬሽን ነበር። እግዚአብሔር ለኢዮብ የቀደመውን እጥፍ አድርጎ መለሰለት። ተጨማሪ ልጆች፣ ተጨማሪ ሀብትና ረጅም ዕድሜ ሰጥተው የኋለኛው ዘመኑ ከቀደመው ይልቅ በለጠ ይላል። ሕይወትን ተመልከት። የትኛው የሕይወት ክፍል ነው ተጽዕኖ የበዛበት? ልጆችህ፣ ሥራ፣ ጤና ወይስ ትዳርህ? የሰይጣን ስልት አልተቀየረም፣ ነገር ግን እግዚአብሔር አልተለወጠም። አምልኮን አትተው፣ ቅንነትን ጠብቅ። ጠላት በስልት ያጠቃውን ነገር ግን እግዚአብሔር በኃይል ይተካዋል። የኋለኛው ዘመንህ ከቀደመው ይልቅ ታላቅ ይሆናል። አብረን እንጸልይ። ዛሬ በሕይወታችን ላይ ጠላት የመጨረሻውን ቃል እንደሌለው እናውጃለን። ሰይጣን ጥቃት ቢሰነዝር የክርስቶስ የሆኑትን ግን ማሸነፍ አይችልም። እግዚአብሔር ሆይ አሁን የሚሰሙትን ሁሉ አበርታቸው። ተስፋ ለቆረጡ ተስፋን፣ ለደካሞች ብርታትን፣ ብቸኝነት ለሚሰማቸው ደግሞ መጽናናትን ስጣቸው። ኢዮብን በመከራ ውስጥ እንደ ደገፍከው ሁሉ ዛሬም እኛን ደግፈን። እያንዳንዱን ፈተና ወደ ምስክርነት፣ እያንዳንዱን ውጊያ ወደ ድል፣ እያንዳንዱንም ስቃይ ወደ ዓላማ ቀይርልን። በኢየሱስ ክርስቶስ ስም እንዲህ ብለን እናውጃለን። እኛ አልተሸነፍንም። እኛ ብቻችን አይደለንም። እኛ ከድል አድራጊዎች በላይ ነን። ሰላምህ በእያንዳንዱ ቤት ይሙላ። ጥበቃህ እያንዳንዱን ቤተሰብ ይሸፍን። በጌታ በኢየሱስ ክርስቶስ ስም አሜን።